ጌታ የኔ ስኬት የኔ ማረፊያ መደላደያ ሳቂ የምቾቴ ስፍራ ሞላ ጎደለ ብዬ ከቶ አላማህም አንተው ትበልጣለህ ከሚጨመርልኝ ኦሬዲ ለመቀመጥ አሁን በጣም ትንሽ ነው የቀረው መድኃኒቱን ጣልኩኝ እኔ ወስጄ ጣልኩት አሁን አልሳቀቅም ምንኛውንም ነገር ሰርቼ አበላዋለሁ መልካቾቻችን እንዴት ቆያችሁ እንዴት ከረማችሁ ዛሬ ደግሞ ሁለተኛውን ክፍል ከመረት ጋር ያደረኩትን ቆይታ ይዤላችሁ ቀርባለሁ የመጨረሻው ክፍል ነው በጣም ብዙ ነገር እንደ ተማራችሁ እንዳስተዋላችሁ አስባለሁና መረትን ኮንታክት እንድታደርጓት በዚሁ አጋጣሚ አፕረታታችኋለሁ ክፍል 2ን ተከታተሉ አብራችሁን ስለምትቆዩ ተባረኩ እናቶች በተቻለ መጠን እኔ በቃ ብዙዎችን አቃለው እንደዚህ አይነት ልጅ ያላችሁንና እንትን በሉ በቃ እኛ ስላለቀስን ነገሮች አይቀየሩ እኛ የሆነ ነገር ይፈጠር ስላልን የሚቀየር ነገር የለምና ራሳችሁን በደንብ አርጋችሁ የሚያዝናናችሁን ነገር ፈልጉ ከልጆቹ ጋር መጫወት ሆነ ተጫወቱ ስራ የሆነ የሚገኝበት መንገድ ካለም ስሩ በቃ ነገሩን እንቀበለውና መቀበል ከባድ ነው እንቀበለው እንደምለው አይደለም ግን በተቻለ መጠን እንመንበት እግዚአብሔር ስላመነኝ ነው የሰጠኝ እኔ የተለየው ሰው ነኝ እኔ ብያለሁ የሆነ ጊዜ የኔ ልጅ እኮ ተራበሽታ አይደለም የታመመው ዩኒክ የሆነ የተለየ ማንንም ጠቢብ ያልደረሰበት ህመም ነው የታመመው ሁላ ብዬ በታመመ ህመም ሰው አይመካም አይደለ የኔ ልጅ ይለያል የሆነ ሰዓት እንዲ ልጅ ዳውን ሲንድሮም ነው ኦቲዝም ነው ብሎ ለማስረዳት አይደለም የኔ ልጅ ሲፒ ነው የሚባለው እኔ ሲፒ ምን ይሁን አላቅም ሲባልም ሰምቼ አላቅም ሲያብራሩም በጣም እንዲ ዲቴል በሆነ መንገድ በደንብ አብራርተው አልነገሩን ከሐኪሞች ይልቅ እንዲህ አይነት ልጅ ያላቸው እናቶች ናቸው ለኔ ያስረዱ እና በጣም ከባድ ነበር ይሄንን ተረድቶ ሰው ሲጠይቅ ለማስረዳት ኦቲዝም ቢሆን ኦቲዝም ነው እንላለን እኔ አሁን ሲፒ ነው ብዬ ለማስረዳት በጣም ነው የሚከብደኝ አካባቢም ይሁን የትም ቦታ እንደውም ሶሻል ሚዲያ ላይ ትንሽ አሁን የታወቀ ስለሆነ ቶሎ ይገባቸዋል ግን እንዲኛ አካባቢ ለማስረዳት ይከብደኛል ልጄ እኮ ምናምን ብዬ እንትን ለማለት ማለት ነውና ከሆነ ጊዜ በኋላ እግዚአብሔር እኮ ለኔ ልጅ በጣም የተለየ ዓለም ሁሉ ሊያቀው የማይችለው ነገር ነው የሰጠው ብዬ መመካት ምናምን ጀመርኩኝና ጌታ መልካም ነው ይሄ በኔ አቅም አልሆነ አሜን ይሄንን ብቻ ነው ማቀው እግዚአብሔር ይባረክ አሜን ጌታ ይመስገን እስቲ አንድ መዝሙር ዘምሪልን ይሄ ሁሉ መከራ አልፈን አሁን ወደ ሌላው ከመሻገራችን በፊት እስቲ አንድ መዝሙር ዘምሪልን እሺ ቀደም እንዳልኩሽ ከጌታ ጋር ከተከራከርኩ በኋላ ወደ ስምምነታችን ከመጣን በኋላ ጌታ ሰጠኝ ያልኩሽ መዝሙር አንተ የኔ ስኬት የኔ ማረፊያ መደላደያ የምቾቴ ስፍራ የሚል ነውና በቃ ለአብርሃም ጌታ ስኬቱ እንደሆነ ምቾቱ እንደሆነ ይስሐቅ ሳይሆን ጌታ እንደሆነ ምቾቱ የተጨመረው ይስሐቅ ሳይሆን ሰጪው እንደሆነ አሜን ሲገባኝ ጌታ ሲናገረኝ እሱን መዝሙር ነበርና ወዲያው ጌታ ይሰጠኝ እሱን መዝሙር ልበልላችሁ ጌታ የኔ ስኬት የኔ ማረፊያ መደላደያ ሳቂ የምቾቴ ስፍራ ሞላ ጎደለ ብዬ ከቶ አላማህም አንተው ትበልጣለህ ከሚጨመርልኝ አንተ የኔ ስኬት የኔ ማረፊያ መደላደያ ሳቂ የምቾቴ ስፍራ ሞላ ጎደለ ብዬ ከቶ አላማህም አንተው ትበልጣለህ ከሚጨመርልኝ ሰተለኔ ደግሞም ልትወስደው ስጠይቀኝ ማላንገራግረው በልጦብኝ ነው ያረክልኝ ያኔ አትርፌያለሁ ብዙ ለዘመኔ ሰተለኔ ደግሞም ልትወስደው ስጠይቀኝ ማላንገራግረው በልጦብኝ ነው
ያረክልኝ ያኔ አትርፌያለሁ ብዙ ለዘመኔ ሰጪውን እንጂ ስጦታውን አልቆጥር ከእሱ በልጦ ውድ ብርቅ የለም ሊወዳደረው ሊያክለው ሚችል በፍጥረት ዓለም ቢፈለግ የለም ሰጪውን እንጂ ስጦታውን አልቆጥር ከእሱ በልጦ ውድ ብርቅ የለም ሊወዳደረው ሊያክለው ሚችል በፍጥረት ዓለም ቢፈለግ የለም ውድ የኔ ስኬት የኔ ማረፊያ መደላደያ ሳቄ የምቾቴ ስፍራ ሞላ ጎደለ ብዬ ከቶ አላማህም አንተው ትበልጣለህ ከሚጨመርልኝ ይላል። በጣም ድንቅ መዝሙር ነው። እንግዲህ መከራዎቻችን በጣም ብዙ ነገሮች እንደሚወልዱ በምህረት እያየን ነው። መከራዎቻችን መከራ ብቻ አይደሉም፣ በረከትም ናቸው። በነዛ ውስጥ የምናተርፈው በጣም ብዙ ነገር አለ። ራሱን እግዚአብሔርን ደግሞ እናገኘዋለን። ከዚህ ደግሞ የሚበልጥ የለም። ስለዚህ ተመልካቾቻችን በዚሁ የምናስተላልፍላችሁ ከመከራዎቻችሁ ውጪ ሆናችሁ ኢየሱስን እንድታዩ በማንኛውም ሁኔታ ውስጥ በየትኛውም ሁኔታ ውስጥ ብትሆኑ ይሄኛውን ዋናውን ኢየሱስን እንድታገኙት ወደ በረከቱ እንድትጠጉ እንግዲህ ከምህረት ህይወት ተነስተን እኛም እንጋብዛችኋለን። ጌታ ኢየሱስ ይባርካችሁ። ምህረት ወይ ጌታ ኢየሱስ ይባርክሽ። አሜን። ቋም እየጠጣሽ እሺ። አሁን እንግዲህ ከምትኖሪበት ከተማ ከቴፒ ወደ አዲስ አበባ መጥተሻል። የመጣሽበት ልዩ ፕሮግራም ይዘሽ ነው የመጣሽው እና እኔ ደግሞ በጣም ደግሞ ሌላው ይሄኛውን ትነግሪናለሽ ማደንቀው እዛ ቴፒ ሆነሽ በጣም ብዙዎቻችንን ኮሙኒኬት ታረጊናለሽ። ስለ ልጅሽ መጠየቅ ያለብሽን ሁሉ ትጠይቂያለሽ፣ ማድረግ ያለብሽን ሁሉ ታደርጊያለሽ እና በጣም ትልቅ ጀግና እናት ነሽ። እኔ በዚሁ የምናገረው በጣም ጎበዝ ነሽ እና አሁን ያማከርሻቸውንም የነገርሽንም ሰምተሽ ይመስለኛል ወደ አዲስ አበባ መጣሽ። ለምን መጣሽ? አሁን ምን እያደረግሽ ነው? እንዳልሽው እዛም እያለው በጣም ብዙ ሰዎችን አወራለሁ ስለ ልጄ ጉዳይና መሲየው ጆናትን ጨምሮ አንዳንድ ተመልካቾቻችን መሲ የኦጆ እናት ምንላት በሚዲያ በተለያዩ ፔጆች ላይ አለች። በዚህ ኬዝ ላይ በጣም ትሰራለች። ተመልካቾቻችን ማን ናት ለምትሉ ቲክቶክ ላይ አለች፣ ፌስቡክ ላይም አለች፣ ሰምታይምስ ዩቲዩብ ላይ ትመጣለች። ምናልባት አንድ ቀን ደግሞ እግዚአብሔር ሲፈቅድ መሰረት ግዛውን ይዘንላችሁ እንደምንመጣ ተስፋ እናደርጋለን። መሲ ማን ናት ለምትሉ ብዬ ነው ያቋረጥኩሽ። እሺ ችግር የለውም እና እሷ እንዳልኩሽ ብዙ ረድታኛለች። እናም ደግሞ የአንዳንድ ዶክተሮችን ስልክ ትሰጠኛለች። እንዲሁም ደግሞ ሶሻል ሚዲያ ላይ እኔ የማገኛቸውን እጠይቃቸዋለሁ። የልጄን የማራይ ውጤት እልካለሁ በውስጥ መስመር እልክና ልጄ ምኑ ነው የተጎዳው ምንድነው ማድረግ ማይችለው የሚለውን ነገር እጠይቃቸዋለሁ። ያስረዱኛል፣ ይነግሩኛል። እናም ደግሞ እንደኔ አይነት ልጅ ያላቸው በተለይ ደግሞ የልጄ ታላቅ የሆኑ ወላጆች የልጄ ታላቅ ልጅ ያላቸው ወላጆችን ሳገኝ ያንቺ ልጅ እንደዚህ መቼ ያደረገ እንደዚህ መቼ ያደረገ የኔ ልጅ መቼ እንደሚያደርግ ለመጠበቅ ማለት ነው እና ተስፋም ላለመቁረጥ ለመዘጋጀት በጣም እጠይቃለሁ። እንዳልኩሽ ጠያቂ ሆኜ ነው የቀረሁት በቡቡና ረድተውኛል። እነዛ ነገሮች እንደዚህ መጠየቄ ተስፋ እንዳልቆርጥ አድርገውኛል። እንደገና ደግሞ እንዲህ አይነት የቴራፒ አገልግሎት እንዳለ እንዳውቅ አድርገውኛልና ወደዚህ ስመጣ ቡቡዬ ቴራፒ አገልግሎት አግኝቶ አያውቅም። አሁን ስንት አመት ሆነው? አሁን ጥር ላይ 4 አመት ይሆነዋል። እና እንደሱ አይነት እዚህ ደግሞ በጣም ብዙ አክሰስ እንዳለ ሰማለሁ። ብዙ ልጆች የተለያዩ እንትኖች እንደሚያገኙ አውቃለሁና እኛ አካባቢ ደግሞ እሱን ነገር ማግኘት ከባድ ነው። የሆነ ጊዜ ሆስፒታል ላይ ይመስለኛል አንድ ልጅ አግኝቼ ምናምን እየሄድኩ እንትንል ነበረ፣ ግን ትንሽ ይርቃል ከቦታውና እሱን ያዘልኩ መውሰድና ታክሲ መጠቀም ልጄን ይጨንቀዋል እና እዛ ስንደርስ ይደክማል መስራት ምናምኑ በቃ ቀረ ማለት ነውና
ብዙም እንትን ሳይል አቆምኩኝ። ያም ሰው አሁን እንደሌለ ነግሮኛል፣ እኛ ሀገር ላይ ሌላ ሀገር እንደሄደ ነግሮኛል። እና ጥሩ ሰው ነው በሳቱ እና እኔም እንትን እላለሁ እኮ እሞክራለሁ፣ ግን በእውቀት የተደገፈ ቢሆን አሪፍ ነው። እኔ ምን እንዴት እንደሚያሰሩ ምናምን አላውቅምና ወደ አዲስ አበባ በጣም ረጅም ጊዜ ፕላን አድርገን ያው ነገሮች ሳይመቻቹልን ሲቀሩ በአሁኑ እግዚአብሔር ረዳንና ልንመጣ ቻልን። የመጣው ሕክምናው ቴራፒ ነው። ለሰውነቱ የሚደረጉ ነገሮች እንቅስቃሴዎችን በደንብ አድርገው ለኔ ያሳዩኛል፣ እሱንም ያሰሩታል። እንዲሁም ደግሞ ዊልቸርም ካስፈለገው በእድሜው በራሱ እንትን እንደሚሰጡ አውቃለሁና ያንንም ለማግኘት ስል ነው በጣም ረጅም መንገድ አቋርጬ የመጣሁትና አሁን እያገኘ ያለው በቃ የቴራፒ አገልግሎቱን ነው። ቴራፒ ነው። ያው ዊልቸሩንም በዛው ለማግኘት ነው። እሱንም በዛው ለማግኘት ነው የመጣሁት። እኔ ግን ሳልናገርም አላልፈው በእውነቱ ከሆነ ምህረት በጣም ጎበዝ። እኔ የልጇን በየቀኑ ነው የምከታተለው የሚለቀቀውንና በልጇ ላይ ምንም ካለ ምንም እውቀት ሰዎች በሚነግሯት ሌሎች ሰዎች ላይ በምታየው ግን ልጇ በጣም ለውጥ አለው። ለመቀመጥ ይሞክራል። የሆነ ፊዚካሉ ራሱ ጠንካራ ነውና እንደዚህ በቃ ለልጆቻቸው ዋጋ የሚከፍሉ ክልል ላይ ያሉ እናቶችን በእውነት እንደ ምህረት ያሉትን እግዚአብሔር ይባርካችሁ። ምንም አክሰስ ሳይኖር እናንተ ልጆቻችሁ ለማቆየት እየታገላችሁ ነውና እግዚአብሔር ይባርካችሁ። ምህረትም በጣም በጣም ጎበዝ ነች። በቃ በጣም እኔ የልጅሽን ጉዳይ በደንብ ስለማየው ነው። ኦልሬዲ ለመቀመጥ አሁን በጣም ትንሽ ነው የቀረው። እንደገና ጠንክሯል ሰውነቱ፣ ፊዚካሉ ራሱ ከበፊቱ የመጠንከር አንገቱ ራሱ የሆነ ሰፖርት ራሱ ያደርጋልና በጣም ጥሩ ነው። የሆነ እንትን ነበር ማለት በፊት ማድረግ የማይችለውን ነገር ከለውጦቹ አንዱ ብዬ ነው የማምነውና ሊያደርግ እንደማይችልም በሐኪምም የተነገረኝ ነገር ምንድነው መሰለሽ? ጎሮሮ በጣም ድምጽ አለውና ከባድ ነው ድምጹ። በፊት መጀመሪያ አንደኛ ዓመት አካባቢ እንደውም በጣም የሆነ የማቃሰቱ እንትን ከፍተኛ ስለሆነ ባጃጅ ውስጥ ምናምን ያሳቀቀኛልና የሚከብድ ድምጽ ነበር የሚያወጣውና ትንሽ እያደገ ሲመጣ ወፈር እያለ እንትኑ አለ። ግን በሰዓቱ ልናሰራው ስንል ድጋሚ አዲስ አበባ መተናል። ልናሰራው ስንል ከአንገት በላይ ስፔሻሊስቶች ጋር ሄደን ልናሰራው ስንል ምንድን ነበር ያሉን? ምክንያቱም ልጄ የተፈጨ ነገር ብቻ ነው የሚበላው እና አጥሚት ምናምን ነውና አንዳንዴ እንደውም መብራት ሲጠፋ አለቅሳለሁ። ምክንያቱም ምፈጭበት እንትን የለም፣ በቃ ልጁ ተርቦ ሊውል ነው ብዬ አለቅሳለሁና ላሰራ አዲስ አበባ ስመጣ ምን አለኝ ስፔሻሊስቱ? ከነርቭ ጋር የተያዘ ስለሆነ እንደዚህ አይነት ልጅ አንሰራም፣ አይሰራም። ሲጀመር የተፈጨ ነገር ከበላልሽ እንኳን እድለኛ ነሽ። እንዲህ አይነት ልጆች እኮ አንዳንዱ በቱቦ ነው የሚበላው፣ አንዳንዱ እንደዚህ ነው ምናምን ብሎ ሲለኝ በቃ እኔም እንትን ብዬ አይ በቃ አጥሚትም ከጠጣ በቂ ነው በሚለው ሄድንና ፈጽሞ ነው አጥሚት ምግብ ከተፈጨው መሃል ትንሽዬ ፍሬዋ አልፋ ሲፈጭ አልፋ ወደ ጎሮሮ ብትሄድ የበላውን ያወጣል። ምንም አይነት የሻከረ ነገር ጎሮሮ አይቀበልም እና በጣም አለቀስ ነበረ። በቃ እሱን አብልቶ በስነ ስርዓት ካልተያዘ ሲቀጥል ሌላ ሰው እንዲራሱ የሆነ 2-3 ሰው ከሆነ አይበላም። ብቻዬን ምናምን ሆኜ ነው እኔም ይጨናነቃለሁ። ለምን ሰዎቹ እየተጨናነቁ ስለሆነ ይጨንቀኛል። ልጁን መመገብ አይችልምና ከለውጡ አንዱ በጣም ጌታን ማመሰግንበት 2 ነገሮች አሉ። እግዚአብሔር በጣም የረዳኝ ሴት ነኝና እሱ ምን መሰለሽ? የኔ ልጅ የሲጀር ምልክት እንዳለበት በሕክምናው ተረጋግጧል። ነገር ግን ምንም አይነት መድኃኒት አይወስድም እስካሁን ድረስ ማለት ነው። ይህ በጌታ የሆነ ነው፣ በእኔ አቅም አይደለም። እኔ ጌታ ምን አልኩት መሰለሽ? እኔ ጌታዊ ቀን በቀን መድኃኒት መስጠት አቅም የለኝም፣ አልችልም፣ እረሳለሁም። ሲጀመር ልጄ በመድኃኒት መቆየት የለበትም። አንተ ያለበት ሌላኛው በሽታ ይበቃል፣ ይሄኛውን አንሳው። ጌታ ደግሞ በጣም ሲከብደን ያውቃል እና ማንችል ሲሆን ያነሳታል ያችን ነገርና እኔ አረጋግጫለሁ። እንግዲህ መጣሁኝና ለ6 ወራት ያክል መድኃኒት አልወሰደም ብዬ እዚህ አዲስ አበባ ነገርኳቸው። ምንም ምልክት የለውም እንዲህ አይንዘፈዘፍም እንዲህ እንትን ብሎ አያጋጨው፣ ምንም አያረገውም። እኔ ሳየው እንግዲህ እስካሁን አላረገውምና መድኃኒቱን ጣልኩኝ። እኔ ወስጄ ጣልኩት። እስካሁን ድረስ መድኃኒት አይጠቀምም። አንደኛ ነገር ምንም አይነት መድኃኒት አይወስድም። እግዚአብሔር የተመሰገነ ይሁን። ሁለተኛው ነገር ደግሞ
ማማዬን ወልጄ 2 ወሬ ላይ አካባቢ ነውና እንዳልኩሽ ምንም አይነት የተፈጨ ነገር ብቻ ነው የሚበላው እና የሆነ ጊዜ እንዲህ እየፈተፈትኩኝ የበላውኝ አራስ ቤት የበላሁኝ እንደው ምን አለ ጌታዊ ጎሮሮውን ከፍተችን ነገር ቢበላ አይነት ነገር አልኩኝ ዝም ብዬ ነው እንዲህ ተሰጣው አላመጠ እንዴ አላመጠ ምናምን ብዬ ደንግጬ ቀራውኝ ከዛ አቀፍኩትና ምናምን አልጫ ነገር ስለሆነ አሁንም እንዲህ እንትን አልኩኝ ያረጋ እንትን ይላል ይውጣል ወይኔ በኢየሱስም ብዬ በቃ እንደ ዳነ ነው ለሰው ሁሉ ቡቡ ኮንጀራ በወጥ በላ እያልኩኝ ለሰው እየደወልኩኝ መናገር ጀመረ አንዳንዱ ያው ብዙም ስለኬዙ ስለማያውቅ አይደነቅም ትንሽ እኔን ቀርበውኝ የሚያውቁ ሰዎች ደግሞ ወይኔ ተገላገልሽ አይነት ነገር ብለው በተለይ ደግሞ የሆነ ቴሌግራም ግሩፕ አለ የኛ እናቶችና እዛ ላይ ቪዲዮ እንዲያበላው አስቀምጬ በቃ እንዴት እንዳመሰገኑ እግዚአብሔርን በቃ ሁሉም በየሃይማኖቱ እግዚአብሔርን ሲያመሰግን ነበር እንኳን ደስ አለሽ እንኳን ደስ ይሄ አሁን እኔ አለማምጄው አይደለም እንጀራ ማብላትን አለማምጄው አላቅም ጠጠር ያለ ነገር አለማምጄው አላቅም ምክንያቱም ከነርቭ ጋር ነው ጎሮሮ የተያዘ ስለተባለ ሊሞትብኝ ይችላል ስለሚል እኔ ምንም ነገር አለማምጄ አይደለም ከኔ ዕውቀት በላይ የሆነ የእግዚአብሔር ኃይል ግን ልጁን ጎሮሮ ተከፈተ አሁን አልሳቀቅም መብራት የለም አለ አልልም ማንኛውንም ነገር ሰርቼ አበላዋለሁ መልኩ እንኳን ይሄ ዝም ብሎ ንጥት ያለ መልክ ወደ ከለር ያገኘ ነው እንጀራ ሲበላ ሌሎች ነገሮችን ሲበላ እንደዚህ በቃ ማለት በቃ ማገኛውን ነገር ሰርቼ ተሰጣው ይበላልኝ ነው ይሄ ለኔ ትልቅ ነገር ነው ሲቀጥል ይሄ የሆነው ደግሞ በ2 አመት ከ7 ወር ነው ይሄ እንኳን ይሆናል ቢባል ረጅም እድሜ ይፈልጋል እኮ እንደነዚህ አይነት ልጆችና ግን በ2 አመት ከ7 ወር ነው አስተዋውሳለሁ 3 አመት ሳይሞላው ነው በቃ ይሄ የሆነው እኔ ጌታን በእውነት በጣም ባርኪው ያገለገልኩ ነበር እንዴ ጌታ ሆይ በቃ እኔ ቀጥላለሁ አንተ ስራ ምናምን ማለት ጀመርኩኝ ለካ እኔ ሴት ዝም ብሎ አይደለም ክፍያ አለው እየተከፈለኝ ነው እዚህ ጋር የሆነ ነገር እየተሰራ ነውና አገልግሎት ዝም ብሎ አይደለም በእውነት የምናገኘው በመጀመሪያ ይሄ እርካታ የሚባል ነገር አለ ማንንም ሊሰጠን የማይችለውን እርካታ እሱን እናገኘዋለን ሲቀጥል በቤታችን ደግሞ የሆነ ነገር ይሰራል እሱን አይቼዋለሁና ልጄ እሱን ነገር ቻለ እንደገና የሆነች የሚቀመጥበት ነገር አለና በፊት ሳስቀምጠው ቮሚት ያደርገዋል አይፈልገው መቀመጥ እሱ ላይ አይወድም እና አሁን ላይ ግን አብልቼው እዛ ላይ ሳስቀምጠው ረጅም ሰዓት ይቀመጣል እንቅልፉ ሲመጣ ቲቪ ሁሉ ሲያይ አየሁት እኮ ባለፈው ቲቪው ላይ አቴንሽን መስጠት እንዲለማመድ በሚል ነው እኔ በራሴ ግምት ማለት ነውና ቲቪው አጠገብ ወስደውና አስቀምጠዋለሁ ከነወንበሩ ያያል የሆነ ሰዓት ድምጻችን ሲሰማ ወደ ኋላ ምናምን የመዞር ነገር አለውና መቀመጥን ረጅም ሰዓት መቀመጥን ችሏል አሁን ዊልቸር ብራም ቢሰጠው እንደሌላ ልጆች ድንገት ላይ አስቸግረኝ ይችላል ስለተለማመደና ለኔ ብዙ ነው የተደረገልኝ በእውነት በጣም ማለት የሆነው ነገር ከባድ ቢሆንም የሆነልኝ ያለው ነገር ደግሞ በእኔ አቅም ሊሆን የማይችል ነገር ደግሞ እየተሰራልኝ ነው ለዛ ደግሞ ማመስገን አለብኝ እንደውም የሆነ ምሽት አስታውሳለሁ አራስ ቤት ሆኜ እንዲህ በቃ የሆነ ማይታወቅ ነገር ነው የሚታመሙት የኛ ልጆችና የሆነ ስም የሚሰጠው አይነት በሽታም አይደለም ድክም ማለት ነገር ነውና ለሊት የሆነ ሰዓት ላይ 5 ሰዓት ምናምን አካባቢ መሰለኝ ደካከመ ትኩሳት በጣም እንትን አለ እንዳልኩሽ ሲጀር ቢኖርበት ወይም እንትን ቢል ትኩሳት በጣም እንደሚያስነሳ አቃለው ሲጀሩን እና እንዱ ተጠንቀቂ ምናምን በፊት ሲሉ ሰማለሁ በጣም ኃይለኛ ትኩሳት እንትን ብሎታል ሲጀሩ የለም ግን ደክሞታል እና አባትየው ሉሳደው ክሊኒክ ይላል እንግዲህ ክሊኒክ ብዙም ጊዜ ወስደን እናቃለን ተመርምሮ ምንም በሽታ ተገኝቶበት አያውቅም በዚህ ሰዓት ቤታችን ትንሽ ገባ ይላልና የሆነ ነገር ብትሆንስ እኔ ራስ ነኝ ኦፕራሲዮን ነው የወለድኩት እኔ እንዴት ልንቀሳቀስ ነው እናንተ ሄዳችሁ ሲቀጥል ልጁን ብቻህን ይዘክ በዚህ ምሽት እሱ ተጨነቀ ይዤው ሄዳለሁ አለና በጣም ውስጤ በጣም እንትን አለ ማለት አሁን ያቺ ታይም ጌታን ማመሰግንበት ሰዓት ነው ለምን ማሚዬ የመጣችበት ሁለተኛ ልጄን ያገኘውበት ሰዓት ስለሆነ ሰይጣን እንዳላመሰግን ሆም ብሎ ነው ያን ነገር የፈጠረው ገብቶኛል በጣም በአራስ ቤት ቡቡዬ በጣም ታሞብኛል በጣም ሰውነቱ ክስት ብሎ ሰው ሁሉ እየጮኸ እየመጣ ወይ ይልኛል ምን ሆኖ ነው አይበላም ምናምን ይሉኛልና ለምንድነው ያ የሆነው ልጄ በጣም ማለት እኔ ሰዎች በቃ ስለወደዱኝ ነው የሚጠይቁኝ አይደለ ግን ልጄ በጣም ብዙ ሰው ይጨንቀዋል እና ሰዎች በሚመጡበት ሰዓት የበላው ነገር ከሰዓታት በኋላ ሳይቀመጥ ቮሚት ያደረገ ልጄ በጣም እየከሳ በሽታ በጣም እንትን ይያለው ያቺን ታይም እንዳላመሰግን ሰይጣን
በጣም ብዙ ነገር አደረገ። ማሚን ያገኘውበት በጣም ጤነኛ ልጅ ያገኘውበት ጊዜ ነበርና ይባስ ብሎ በዛ ሌሊት ልጁ ድክም አለብኝና ባለቤቴ በቃ አንተና ማማን ያዛትና አልኩኝና ፊት ለፊት ሄድን። እኔን ቡቡን ይዞልኝ ፊት ለፊት ሄድና እንድች ቁጭ ብዬ ጌታ ሆይ እኔ እኮ አሁን አንተን ላመሰግን ነው። አሁን እኮ ሰዓቱ ማመሰግንበት ነበር። አሁን ላግሮምረም ጥሩ ነው። አሁን የሆነ ማይሆን ቃል ብናገር ጥሩ ነው። እኔ አሁን አንተን ማስከፋት አለብኝ? ይሄንን ሰተኸኝ ማማን ሰተኸኝ እንዴ እኔ አንተን እንደዚህ ማለት አለብኝ ወይ? ጌታ ሆይ አሁን እኔ ማመሰግንበት ሰዓት ነው። ይሄ በሽታ እንደዚህ ትልቅ ነው ብዬ ወደላይ ሰቅዬ አንተ ላይ የሆነ ነገር መናገር አልፈልግም። ይሄንን በሽታ አንሳው፣ ልጁ ይተኛ፣ ነገ ጧት ይነሳ። ለአጥሚት ለሊት ይነሳል ለመጠጣት፣ ለሊት እንኳን እንዳይነሳ ጌታ ሆይ ይተኛ፣ አስተኛልኝ። በቃ እኔ ደክሞኝ እንዴ እኔ በዚህ ሰዓት እንዴት ነው ምንድነው ማረጋው ብዬ እንደ ሰው ነው አወራው። ልጁ ተኛ ለጣለ እንቅልፍ ተኛ። ጧት ነው የተነሳው። ጌታ ነው ልጅ ለመጀመሪያ ጊዜ በጣም በቶሎ ጸሎት የተመለሰልኝ ቀን ነውና አያይዤ የሆነ ነገር በጸለይኩኝ ብያለሁ። እሱ ቀንና ልጁ ተኛ፣ በጣም ረፍት ያለው እንቅልፍ ተኛና አባትየው በቃ እንደዚህ ለራስማም አንተ አይገርምህም ማታ እንደው በጣም ኃይለኛ ሌላ ጸሎት መጨመር ነበረብኝ እንዲህ እንደምሰማ ባክስለው ኧረ እባክሽ ታይ ጌታ እኮ በጣም ሲደክምሽ ያውቃል እና እኔ በጣም ጌታ በቃ ቅርቤ ነውና የዛን ቀን ምሽት ተደጋጋሚ አየሁኝ። ማለት እንደበፊቱ በጣም ሮጦ ክሊኒክ መሄድ ትቻለሁ። እነግረዋለሁ ጌታ ሆይ አልችልም። ለጌታ ላይ መደገፍ አዎ መጣልን ተምሬያለሁ። እንዲህ ጄኒ ምናምን አልልም ከዚህ በኋላ። ሰሪው እሱ ነው፣ ፈጣሪው እሱ ነው። እኔ አላበጃውትም፣ ወለድኩት እንጂ እኔ እንትን አላልኩኝምና ጌታ ሆይ ምናምን ብዬ መጣልን እንትን ስል አሁን ላይ በጣም እንደውም እየተሳካልኝ ነው። እዚህ መጥቼ የሆኑ ነገሮች ሲበላሹብኝ እያስተዋልኩ ነውና ጌታ ሆይ ያዘው እኔ እየከበደኝ ነው ምናምን አይነት ነገር ስል ነገሩ በጣም ቀላል በሆነ መንገድ ሲሰራ ያዋለሁ። አሁን ላይ መጣልንም ተመረያለሁና ቡቡ ያልሰጠኝ ነገር የለም፣ ያላስተማረኝ ነገር የለም። በጣም ከጌታ ጋር እንዲህ እንደሆነ አድርጎኛልና እግዚአብሔር እድሜ ይስጣው ነው ማለት። እግዚአብሔር ያኖርልኝ ነው። አሜን። ቀላል ነገር አይደለም። አሁን እንግዲህ አዲስ አበባ ለቴራፒ ነው የመጣችው ማለት እስከዛሬ በራሷ ነው። አሁን እንግዲህ ይሄንን የነገረችን በራሷ ለውጥ ያመጣችባቸውን ኬዞች ነው። አሁን ደግሞ ከዚህ በኋላ ከእግዚአብሔር ጋር በሕክምናው በቴራፒው በጣም ብዙ ለውጦችን እናያለን ብለን በጣም ተስፋ አድርገናል። እግዚአብሔር ደግሞ ሁለተኛ ልጅ ሰጥቷታል። በጣም ጀግና ናት። ልጅ ለመውለድ አልፈራችም። እኔ ጥያቄ የመጨረሻ ጥያቄ ልጅ ለመውለድ አልፈራሽም ወይ? ማለት ያን የመጀመሪያሽ ስለነበር መጎዳቱ ምናምን እንደው በጣም ብዙ እናቶች አይወልዱም አይደል? እዚህ በኋላ እሱ ለማንትዬ ይሄንን እንደዚህ ብለው በጣም ብዙ ይባላል። ያው በእኛም በራሳችንም ላይፍ የምናየው ነውና አንቺ ለመውለድ እንደው አላንገራገር? በሳቱ ያው አብዛኞቹ ዶክተሮች በቃ ውለጂ ልጅ ነሽ ውለጂ ምናምን ነው የሚሉኝና እውነት ለመናገር እኔ ቡቡ አይጠቅምም ከሚለው አንፃር አይደለም መውለድን ያሰብኩት። ለቡቡ እኔ ብደክም የሆነ ሰው ያስፈልገዋል የሚለውን አስቤ ግን ወዲያው ነው መውለድን ያሰብኩት። አያይጅ አብሮ ማደግ የሚችሉበት መንገድ እንዲኖር ነው የኔ ፍላጎት። ከባድ እንደሆነ አውቃለሁ ግን እኔ አላቅም ጌታ እንደሚረዳኝ በጣም ስለምተማመን ይሁን አላቅም እችላለሁ ሁላ መንታ ልጅ በሰጠኝ ይላልው። የዛኔ ሁለተኛው ላይ መንታ ልጅ በሆነና ከዛ በቃ አንድ ሴት አንድ ወንድ ቢሆን ቡቡዬ ወንድምም እህትምም ያገኛል፣ እኔ ቢደክመኝ እነሱ ይደርሱለታል አይነት ነገር ነውና እንትኑ ከባድ ነው። አይምሮ ላይ የሚቀመጥ ነገር አለኩ። እኔ እንደውም ጠይቃለሁ እንዴ ወልዳችኋል እንዴ ብዬ ሰዎችን ጠይቃለሁ እንደኔ አይነት ልጅ ያላቸውና እንደሚያስፈራ እንደሚከብድ ሊፈጠር ይችላል የሚል ነገር በጣም ያሰጋልና ክትትል ማደርግበትም ዶክተርም እኛ ሀገር ማለት ነውና ይፈጠራል እንዴ እያልኩ በቃ ሰው ያን ዶክተር በቃ እንዴት እንደምነዘንዘው ሊፈጠር ይችላል ምናምን ገና እኮ አላረገዝኩኝም ዝም ብዬ ነው የምጠይቀውና አይ እንትን ይመስለኛል ዳውን ሲንድሮም መሰለኝ ሜቢ ሊፈጠር የሚችለው ተብሎ የሚያስቀምጡት ዶክተሮች እንጂ ይሄ ሲፒ እንትን አይልም በመታፈን ብቻ የሚከሰት ነው አይፈጠርም ምናምን ብለው እንትን አሉኝ። ከዛ ግን እውነት ለመናገር ካረገዝኩ በኋላ በጣም ፈርቻለሁ።
ካረገዝኩ በኋላ በጣም ነው የተጨነቅኩትና እንዳልኩሽ ባለቤቴ በጣም ጠንካራ ሰው ነው። ድጋሚ ጌታ ሰው አይፈትንም ይለኛል ደጋግሞ። አሁን ሁለተኛው እንደዚህ ቢሆን ምንድነው የምናደርገው ምንልና እንደው መልሼ እንደው የበሰበሰ ዝናብ አይፈራም አንዴ በሱ አይተናል ምናምን አይነት ነገር እላለሁና አይከብድም በቃ ከመጣም የራሱ ጉዳይ ነው እላለሁ። ብቻዬን ሰውን ግን ፈራለሁ። ብቻዬን ስሆን ከቡቡ ጋር ስሆን እሱን እያየው አሁን እንዴት አርጌ ሁለት ልጅ እንደዚህ ቢሆን እንዴት አርጌ ነው የምችለው ምናምን ብዬ በጣም ብቻ እርግዝና ላይ ሲኮን ያስፈራልና ከመፍራቴ የተነሳ ነው በሴስ የወለድኩት። ድጋሚ ያ ነገር እንዳይፈጠር ውስጤ በጣም ስለፈራ ምንም አይነት ችግር ኖሮብኝ ሳይሆን በሳቱ በሴስ ሲወልዱ በሰላም ሲወጡ ምናምን ስለማያቸው እኔም በስነ ስርዓት ሄድኩኝ። ሄጄ በስነ ስርዓት ልጄን ይዤ መምጣት ነው የምፈልገው ብዬ እኔና ባለቤቴ የመጀመሪያው ተጽዕኖ አረጋ። አዎ በጣም ሆስፒታሉን ለፈራለው በቃ በጣም ነው የምፈራው። አይምሮዬ ላይ የተቀመጠ ነገር ስላለ እንተነላ እጨነቃለሁና አልተኛም። በቃ መሞት ነው የሚመስለኝ። በተለይ ቀኔ ሲቀር መሞት ይመስለኛልና አሁን ልጄን ጥዬ እሞታለሁ ምናምን እላለሁና እጸልያለሁም እኮ ግን ፍራቱ አለና እንደውም ዶክተሩ ምን አለኝ አንቺ ፈጣሪን አታምኝም እንዴ በምጥ መውለድ እየቻልሽ ለምንድነው ሴስ የምትወልጂው ምናምን ብሎ እንትን አለኝ እንደተው ማለት ነው። አምነዋለሁ ግን እኔ በቃ እኔ ድጋሚ መከራ ውስጥ መግባት ስለማልፈልግ ነው እባክን ብዬ ምናምን እንትን አልኩኝ። ማሚ በጣም ቀላል በሆነ መንገድ በ30 ደቂቃ ውስጥ ማሚን ያገኘዋትና ህመም የለኝ እንደ ሴስ እንደተሰራ ሰው ፔን ምናምን ብዙም አላሳለፍኩኝም። አላውቅም ብቻ እግዚአብሔር በጣም ክሶኛል። በሷ ደግሞ በጣም ክሶኛል። እኔ በሚገርም ሁኔታ እሷ ከተወለደች በኋላ ይሄ 3-4 ወሯ ላይ አንዳንዴ እንዲ ቤት ስውል እንዳልኩሽ እንዲ ባባን የሆነ ነገሩን አይችል አለቅስል ትስቃለች። ስትስቅ ታዘናጋኛለች። ህፃኗ ልጅ ማለት ነውና እቺ ልጅ ናት መላእክት ናት እላለሁ። በቃ የሆነ የተላከች ሰው ነው የምትመስለኝና እንዳላለቅስ እንትን ትልልኛለች። አስተውላ ነው በዛ እድሜ አይደለም ግን የሆነ እግዚአብሔር ለኔ የሚጠነቀቀው ነገር ይገርመኛል። በጣም በቃ ጌታ ይወደኛል ምለው በጣም በማሚ እናም እንዲ ሲከፋኝ በጣም በቃ የሆነ ነገር የሆነ ስሜት እንትን ሲለኝ ይመጣል ብዬ ማላስበው ሰው ቤቴ ይመጣል። ከዛ ሰው ጋር ስጫወት ምናምን እውላለሁ። አሁን ያ ሰው ከፍቶኛል ብዬ ነግሬው አይደለም ሲጠነቀቅልኝ ግን እንዳይከፋኝ ሲፈልግ እኔ ጌታ ሰው ያክል በቃ ነው የሚቀርበኝ። በጣም ነው የሚጠነቀቅልኝ እንዳይከፋኝ ስብር ብዬ እንዳልቀርብ በጣም ብዙ እኔ እንደውም ከተፈጠረው ነገር በላይ አንዳንዴ ጌታው እንደው አስቸገርኩ አይደል አይነት ነገር እላለሁ። በቃ እኔ ዝም ብዬ ያለቀስኩ አንተን አሳዘንኩ አይደል እላለሁ። ለምን እንዲህ የሚታይ ነገር ነው ለኔ የሚያረግልኝ። የሆነ ድብቅብቅ ያለ ነገር አይደለም። ይመጣል ብዬ ማላስበው ሰው ይመጣል። የሆነ ሰው ወይ ደውሎ ያወራኛል እረሳዋለሁ። እንዳልኩሽ ትንሽ ነገር ወዲያው ያስረሳኛልና ካለሁበት ሙድ ወዲያው እወጣለሁና ማሚ በጣም ኤሎራ ትባላለችና ቡቡዬ አብኔል ነው ስሙ። በጣም በቃ በረከቴ ናት። በጣም እንድበረታም አድርጋኛለች። እሷ ከመጣች በኋላ ደግሞ የባሰ ሄደ ሁሉም ነገርና እንድቀጥል ልጄንም በጣም ትሪት እንዳረገው ቡቡዬ ራሱ እሷ ከተወለደች በኋላ ቅድም ያልኩሽ ነገሮች የመጡት አይኔ ከሱ ላይ ትንሽ ነሳ ሲል ነገሮችን ለካሱ ማድረግ እየጀመረ ነው። እኔም በፊት እንዲህ ብዬ ያየው አልጥል ብዬ ጌታ ላይ እንትን ስል አዲስ ነገር የለም ነበር። እሷ ስትመጣ አዘናጋችኝ። ለካዛ ጋር አዲስ ነገር እየተፈጠረ ነውና ፈርቻለሁ። በእርግጥ በሳቱ አልፈራሁም አይደለም ግን ጌታ መልካም ነው። በብዙ ክሶኝ እንደገና አሁን የአንድ ደግሞ የሴት ልጅ እናት ሆነሻል ማለት ነው። አዎ ጌታ ይባረክ፣ እግዚአብሔር ይመስገን። በዚህ ውስጥ ምን ነግራችሁ ምረት እንዳለችው መድኃኒት የሷ ልጅ ያው በእግዚአብሔር ቸርነት ነው ያቆመው የሲጀሩ። ግን በጣም የምናስጠነቅቃችሁ ሐኪም ሳይፈቅድ ይሄ ልጅ ድኗል ሳትባሉ መድኃኒት በፍጹም እንዳታቆሙ። ምክንያቱም የሚመጡልኝ ጥያቄዎች አሉ በውስጥ መስመርና መድኃኒት ከሐኪም ፈቃድ ውጭ ማቆም አይቻልም። ምናልባት እሷ በጣም በተደጋጋሚ ከማየቷ የተነሳ ከማውቀ የተነሳ ሊሆን ይችላል። ግን በዚህ አይነት ኬዝ ሊሆን ይችላል። በተለያየ ኬዝም ቢሆን ሕክምና ላይ ያላችሁ እግዚአብሔርን ማመን በጣም ጥሩ ነገር ነው።
ሄዳችሁ ሐኪማችሁ መድኃኒት አቁሙ ካላለ በስተቀር እንዳታቆሙ። በዚሁም ጥያቄዎቻችሁንም ልመልስ ብዬ ነው። ተባረኪ ሚርስዬ። እንግዲህ አዲስ አበባ መተሻል እዛ ያለው ነገር በጣም ከባድ እንደሆነ አውቃለሁ። ክልል ላይ ያለ ነገር እንደው ጠቅለል አድርገሽ የመጨረሻን እንድትመልሽልኝ የምፈልገው የእናንተ ብቻ አይደለም። አይ ቲንክ በየቦታው ብናይ ክልል ላይ ያሉ በዚህ አይነት ኬዝ ላይ ሳውንድ ሲንድሮም ሊሆን ይችላል፣ ኦቲስቲክ ሊሆን ይችላል፣ በጣም ብዙ አካል ጉዳተኞች ራሱ የሚቸገሩበት ክልል በጣም እንደሚያስቸግር እንሰማለን። ያባናይምና ምንድን ነበር ላንቺ ከባዱ ነገር በነበርሽበት ጊዜና በዛውም ከመጨረሻው መዝሙርሽ በፊት የምታስተላልፊው መልእክት ካለ ልትነግራቸውም የምትፈልጊው ነገር ካለም በዛውም ተነግራቸዋለሽ። ያው እኛ አካባቢ ከባድ የሆነብኝ ነገር ለቡቡዬ የሚሆን የቴራፒ አገልግሎት ማግኘት አለመቻል ነው። አሁን ብዙ ረጅም መንገድን አቋርጬ እንደመጣ የሚያደርገኝና ያ ነገር ያ ተቋም ቢኖር ቴራፒ እዚህ ስመጣ እንደውም ቢሄቪራል ቴራፒ ይላሉ፣ እንዲ ኦኩፔሽናል ነው እንዲ የሚሉት ነገር አለ፣ ስፒች ቴራፒ አለ፣ በጣም የተለያዩ ቴራፒዎች አሉና ከነዚህ እንኳን አንዱን እንደኔ አይነት ልጅ ያላቸው ሰዎች ማግኘት ቢችሉ ደስ ይለኛል። ያንን ነገር ስላጣን ነው በጣም ብዙ ዋጋ ከፍለን እዚህ ሀገር የመጣ ነውና። በዚሁ ቤት ተከራይተሽ ነው እንግዲህ እዚህ ያለሽ? አዎ ቤት ተከራይቼ ነው ያለሁት። ኦልሞስት ያው ልጅሽንም ትንሿንም ይዘሻል? ሁለቱንም ይዤ እና ከባድ ነው ማለት እዚህ አልጋ ባልጋ ሆኖ የጠበቀኝ ነገር የለም። እዚህ ሀገር ላይ ዘመድ ወይም የራሴ የምለው ሰው የለኝምና ልጆቼን ይዤ ቤት ተከራይቼ ልጄ አትሊስት የሆነ ነገር ቢያገኝ የሚለውን ነው። ሲቀጥልም በዚች በመቆያት 3 እና 2 ወር ውስጥ ይሄን ያህል ነገር ይለወጣል ብዬ እንትን አይደለም። ምክንያቱም ቴራፒ ረጅም ዓመት ጊዜ ይፈልጋልና ቺዬ ረጅም ዓመት እዚህ ሆኜ ልጄ ላይ የሆነ ነገር ባይ ደስ ይለኛል። ምክንያቱም ልጆችን ሳያቸው ረጅም ዓመት የሰሩ ልጆች ላይ ብዙ ለውጥ አይቻለሁ አሁን በዚህ በጥቂት ቀናትና ልጄም እዚህ ድሉና አግኝቶ ቆይቶ የሆነ ለውጥ ሊያመጣ ይችላል። ብዙ ጊዜ ላለው ቡቡዬ በጣም ጠንካራ ልጅ ነው ስላላገኘ ነው እድሉን። በተለይ ደግሞ ከልጅነቱ ጀምሮ እንደዚህ አይነት እንትን አግኝቶ ቢሆን እኔ አሁን ከመጣው በኋላ እዚህ ያለውበት ተቋም ላይ በጣም በቃ የሚያወሩ አሉ፣ ለመራመድ ጥረት የሚያደርጉ አሉና እኔ በጣም ተስፋ ሰጥቶኛልና ያልኩት አንድ ነገር ነው ጌታንና ጌታ አመቻችልኝና ልጄን እዚህ ያስቀራው ነው ያልኩኝ። በቃ ሚድንልኝ አይነት ነገር ስለመሰለኝ ልጄ ድሉን አግኝቶ እዚህ ቢቆይልኝ ደስ ይለኛል ረጅም ጊዜ። ምክንያቱም ሕክምናው ለውጥ የሚሰጥ እንደሆነ በጥቂት ቀናት ውስጥ አይቻለውና ዋጋ ያስከፍላል። በጣም ዋጋም ከፍያለሁ። ምቹ ነገር ኖሮ አይደለም፣ ግን ያው ተስፋ ላለመቁረጥ የሆነ ሂደቶችን ሊሂድ የሚል ነው እንጂ አሁን የምቆያት ወር ለቡቡ ይሄን ያለ የሆነ ነገር የሚቀይር ሆኖ አይደለም። ግን በአካባቢያችን ቢኖር ሞር ደግሞ እሱ ተመራጭ ነው። በቃ ልጄ እንዳልኩሽ ስፒች ቴራፒም ቢሄቪራል ቴራፒም የሚባሉትን ነገሮች ቢያገኝ እያደገ ሲሄድ እነሱንም ማግኘት አለበት። አሁን ካለበት እየተሻሻለ እንትን እንዲል ማለት ነውና ያ ነገር እኛ አካባቢ ላይ ቢኖር በጣም ደስ ይለኛል። ትልቁ ችግራችሁ እሱ ነው በጣም የቴራፒ። በዚህ ህይወት ውስጥ እያለፉ ላሉ እናቶች፣ ቤተሰቦች፣ ቅዱሳን ምን ትያለሽ? በዚህ ህይወት ላይ የምታልፉ ሰዎች እንደኔ ያላችሁ ምርጥና ጀግና እናቶች ተስፋ እንዳትቆርጡ። እንዳልኳችሁ አሁን እኔ ያለሁበት ልጄ የሚሰራበት ቦታ ላይ ልጆችን ሳይ በጣም ተስፋ የሚሰጡ ናቸውና እኔ ልጄ የሆነ ነገር እንኳን እንትን ባይቀየር እኔ በእነሱ በጣም ተደስቻለሁ። ማለት ተስፋ እንዳልቆርጥ ነው ያረገኝ። ረጅም ዓመት ይወስዳል እንጂ ነገሮች ይቀየራሉና በተቻለ አቅም በተለይ አዲስ አበባ አካባቢ ላይ ያላችሁ ሰዎች ልጆቻችሁ ቴራፒ የሚያገኙበትን መንገድ እንትን በሉ ፈልጉ። ማለት እዚህ በጣም ብዙ እንትኖች አሉ፣ አማራጮች አሉና ተስፋ አንቁረጥ። ተስፋ ስንቆርጥ ነው የምንቀመጠው። ከዛ ልጆቻችንም
እንትን የሚሉት። እኔ አሁን ቡቡ በጣም ይድናል ምናምን በሚል እንትን አይደለም። እንደውም ስመጣ ቴራፒ የምታሰራዋ ልጅ ምን አለችኝ፣ ምንድነው ኤክስፔክት አድርገሽ የመጣሽው? ይድናል ይራመዳል ምናምን ነው ምናምን ስትለኝ አይ ነው ያልኳት። ሊራመድ ይችል ይሆናል ባይራመድ ግን የሆነ ማይንዱ ነቅቶ እኔን እንኳን ካወቀ ለኔ በቂ ነው። ትንሽ ነገሮችን ማገናዘብ ከቻለ ለኔ በቂ ነው። ግን በዚች ወራት ውስጥ እንደማይሆን እሷም ነግራኛለችና ልጆቹ ተስፋ አላቸው። በቃ አይጠቅምም እንደዚህ። እኔ እንግዲህ እንዳልኳችሁ ነው ሙሉ የብሬን ፓርቱ ተጎድቷል፣ ምንም ማድረግ አይችልም ምናምን ተብዬ ነው የተነገረኝ የማራይ ውጤቱና አሁን ግን እሺ አሁን ያ ተጎዳ ቢባል እንደዚህ ማድረግ አይችልም ቢባል ለምን ለመቀመጥ ይሞክራል? ለምን ባላንስ ለማድረግ ይሞክራል? ለምን እንደዚህ መመገብ ቻለ? እንግዲህ ሙሉ ለሙሉ እንዲተጎዳ ከተባለ ምንም ማድረግ አይችልም። የኔ ልጅ እኮ እንቅልፍ ሲመጣ አይኑን ማሸት የሚችል ልጅ ነው። ሌላው ቢቀር እነዚህን እንቅስቃሴዎች የሆነ ክፍሉ ቢሰራ ነው ማድረግ የቻለው እንጂ አይሰራም አከተመ አበቃ የሚባል እኛ ልጆች ላይ መኖር የለበትም ነው የምለውና ተስፋ አትቁረጡ። እናንተ በጣም የተመረጣችሁ ታማኝ የሆናችሁ እግዚአብሔር ታማኝ ናችሁ ብሎ እንደዚህ አይነት በጣም ልዩ ፍላጎት ያላቸው ልጆችን ነው የሰጣችሁ ለእናንተ። ምክንያቱም ትችላላችሁ ብሎ አምኗችሁ ነውና አለመቻላችሁን ለእግዚአብሔር አናሳይ። በቃ አንችልም አንበል። እግዚአብሔር ነው የሚረዳን የሚያግዘን እግዚአብሔር ነው። በእኛ አቅም አይሆንም። በእኛ አቅም አንድ አመትም አንዘልቅም። እግዚአብሔር ይረዳናል። እናንተ ታማኝ እናቶች፣ እናንተ ምርጥ እናቶች፣ እናንተ ብርቱ እናቶች አይዟችሁ። ነገ ሌላ ቀን ነው። ዘላለም ደግሞ ምድር ላይ አንኖርም። ነገሩ እንኳን ባያልፍ እኛ እናልፋለን የሆነ ጊዜና እንትን አትበሉ፣ ስብር አትበሉ። ስብር አንበል፣ አይጠቅምም ያ ነገር። ምንም ተሰብሬ ስላየሁት አልጠቀመኝምና መበርታቱ ይሻላል። በርቱ እላችኋለሁ። ተስፋ አትቁረጡ። ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ፣ ጤናችሁን ተንከባከቡ። እንዳትታመሙ በጣም ራሳችሁን እግዚአብሔር ነው የሚጠብቀው። በተቻለ መጠን ግን ሊጎዳችሁ ከሚችል ነገር ራሳችሁን ጠብቁ፣ ለልጆቻችን ስንል ማለት ነው። ጌታ ኢየሱስ ይባርክሽ። አሜን። ተባረኪልኝ። በጣም ቆንጆ ቆይታ ነው። በጣም ብዙ ተምረናል። በጣም ካንቺ ብርታት፣ ጥንካሬ ተላልፎብናል። አልፎ መሄድ እንደሚቻልም አይተናል። ደግሞ እግዚአብሔር የቅርብ አምላክ እንደሆነ ባንቺና በልጅሽ ታሪክ በጣም ተምረናል። እንደው ለመጨረሻ ለምስጋናም የምታመሰግኙም ሰዎችንም አመስግኝና ለጌታም የሚሆን አንድ መዝሙር ተመልካቾቻችንም ዘማሪ እንደመሆንሽ ይጠብቃሉ። ግን እኔ አንቺ ከመናገርሽ በፊት ማስተላልፈው ምሕረትን ለማግኘት የምትፈልጉ ሰዎች እዚሁ አዲስ አበባ ነው ያለችው። አገልግሎቷን ማግኘት ስትፈልጉ በተለያየ ነገር መነጋገር መጫወት የምትፈልጉ ሰዎች ሰፖርት ልታደርጓት፣ እንደዚህ አይነት እናቶች ሰፖርት ይፈልጋሉ በጣምና አዲስ ሰው ናት። ለከተማችንም ሰፖርት ልታደርጓት የምትፈልጉ ሰዎች ስልኳን ከታች በሚመጣው ስክሪን ላይ እናስቀምጣላችኋለን። ከዛ ወስዳችሁ ምሕረት ሽፈራውን እንድታገኟት፣ እንድታበረታቷት፣ በአገልግሎቷም እንድትጠቀሙ እኛ እንደ ብርሃን ሾው ጥሪያችንን እናቀርባለን። ተባረኩ። እሺ ብርሃንዬ በጣም ነው የማመሰግነው። በነገራችን ላይ በጣም ልዩ ሴት ነሽ አንቺም። ማለት ሳገኝሽ ለመጀመሪያ ጊዜ ነው፣ ግን ለመጀመሪያ ጊዜ እንዳገኘሽ ያክል አይደለም የተሰማኝ ያለውና በጣም ረጅም ጊዜ እንደማቀሽ ነው የሚሰማኝ። በስልክ ብዙ ጊዜ ስላወራን ይሆናልና ብርታት ራሱ አንቺ ጋር ነው ያለው። ይሄን ያህል እኔን እንትን ስትይኝ የታየኝ አንቺን አይቶ ማይበረታ ሰው የለም ነው የምለውና እንኳን ጌታ ረዳሽ፣ እንኳን በረታሽ፣ እንኳን ጀገንሽ ለማለት ፈልጋለሁ። በመቀጠል ማመስገን የምፈልገው እኔን በጣም የረዳኝን ሁሌም ለሰዎች ሁሉ እንዲታይልኝ የምፈልገው ጌታዬን በጣም ላመሰግን ፈልጋለሁ። ይህ በእኔ አልሆነም፣ በእኔ አቅም አልሆነም፣ ሁሉ በሱ ከርሱ ለርሱ ነውና በጣም የረዳኝ ጌታ ላመሰግነው ፈልጋለሁ። ዓለም ሁሉ እንዲያቀልኝ ፈልጋለሁ። እግዚአብሔር ምድር ላይ ማንን ረዳ ከተባለ ምህረትን ብቻ እንዲባል ነውና የምፈልገው። እግዚአብሔር በጣም የረዳኝ ሴት ነኝ። ጌታዬን ለማመስገን ፈልጋለሁ። በመቀጠል ደግሞ ባለቤቴ በጣም በቃ ማለት እንዳልኳችሁ ህይወት ልታደክመኝ ስትል የሚገፋኝ እሱ ነው።
ከጌታ ጋርና ሂጂ ይለኛል አታቆም ይለኛል አገልግሎቴን ይወደዋል ግንኙነታችንም ከአገልግሎቴን መውደድ ስለሆነ የኔና እሱ ግንኙነት ከአገልግሎቴን መውደድ የተነሳ ስለሆነ በምንም ሁኔታ ቸርች እንድቀር አይፈልግም እሱ ይቀራል ረጅም ጊዜ ይቀራል እሱም ያገለግላል በስብከት በቃል ያገለግላልና ግን በጣም ብዙ ሰዎች ሁሉ ያውቃሉ እኛ ሀገር ላይ እኛ በተለይኛ ቸርች ላይ በጣም ነው በቃ የሚቀረው ለኔ ሲል እኔን ይገፋኛል ፍለፊትና በጥሩ ሰው ክሶኛል በጥሩ ሰው እኔን እንትን ብሎኛል ባርኮኛል ለልጆቹ ያለው ፍቅር ሲገባ ቤት ሲገባ ወዲያው የሚያየው የቡቡን ዳይፐር ነው ሞልቷል አልሞላም ተቀይሯል አልተቀየረም የሚለውን ነገርና በጣም ነው የምወድ እኔ እዚህ እንኳን ስመጣ በእኛ አቅም ይቻል አይደለም በሱ አቅም ይቻል አይደለም ነገር ግን ምንም እንዳልጨነቅ ምንም እንዳልሰቀይ የሚችለውን ነው የሚያደርገውና አንተ መልካም ሰው ረጅም እድሜ ኖርላለው ጌታ ይባርክላለው በመቀጠል እኔ አገልግሎቴን በጣም የሚደግፉ የሚቀበሉ ፍቅራቸውን የሚገልጹልኝ የሚዛን መሰረተ ክርስቶስ ቸርች አገልጋዮች ምእመናን በሙሉ በጣም ላመሰግናችሁና እንደምወዳችሁ ልናገር ፈልጋለሁ ምክንያቱም አገልግሎት የሚቀጥለው የሚሰማሽ ሰው ሲኖር ነው ተቀባይነት ሲኖር ነውና ስለተቀበላችሁኝ ብዙን ጊዜ ወደ ኋላ ላለው ከዛ መጣለው በእንደዚህ ሲቹዌሽን ውስጥ አልተቀየራችሁም አልተለወጣችሁምና እኔ እንድቀጥል እናንተም አንድ አቅም ናችሁና ጌታ ይባርካችሁ በጣም ነው መወዳችሁ ለማለት ፈልጋለሁ በመቀጠል ደግሞ እዚህ ሀገር ከመጣ በኋላ እንዳልኩሽ ይሄንን አገልግሎት ቴራፒውን አገልግሎት ለማግኘት የሆነ ፕሮሰስ ነበርና ያንን ፕሮሰስ ቲክቶክ ላይም አመስግኛታለሁ ጽዮን ታምራት ትባላለችና ጌታ በሚያውቀው እኔ ኮሜንት ስታረግ ነው ማቀው በውስጥ መስመር እንኳን አውርተን አናቅም ስልክ ተለዋውጠን አናቅምና ምንም ማታቀኝ ሴት ናት እኔ ማላቃት ሴት ናት ግን በቃ በሰዓቱ ሰው ያስፈልግሻል የሆነ የሚጨረስ ነገር ነበርና ለዛ ነገር እንዳልኩሽ እዚህ አዲስ አበባ ላይ እንትን ሊልልኝ የሚችል ሰው ፈለኩኝ ወዲያው እሷ ናት አይምሮዬ ላይ መጣችሁ ሌሎችንም ሞክሬያለሁ አልተሳካልኝም እሷ ግን ብራንዬ በቃ እኔ በኢየሱስ ስም ጌታ በጣም ሰውን ሲወድ ሰው ነው የሚሰጠው ምናምን የሚባል አባባል አለ አይደል እዚህ ሀገር ከመጣው በኋላ ደግሞ እሱን አባባል እውነት መሆኑን ያረጋግጥኩትና እላይታች ደከመች የሷል በቃ ብሎ በጣም ጓደኞቿን ምናምን ያስፈልጉ ነበርና እነሱን ይዛ በጣም ነው የደከመችልኝ በየሰዓቱ ትደውልልኛለች ቤቢ እንዴት ነው ምናምን ያለችና ትለያለች በጌታ ናትና በጣም ተጫዋችነቷ ልክ እንዲ ስንገናኝ ለመጀመሪያ ቀን ብራን ይተውቅ እንኳን አላረግንም አንቺ እንዴት ነሽ ምናምን ተባብለን እንደሚተዋወቅ ሰው ወደ ጉዳያችን ነውና የገባነው በጣም መልካም ሴት እግዚአብሔር የባረከሽ ሴት ትዳርሽ ልጅሽ ስራሽ ጽዬ ይባረክ ለማለት ፈልጋለሁ መልካምነት ከቤትሽ ከህይወትሽ አይታጣ ፈልገሽ ምንም ነገር አትጪ ማለት ፈልጋለሁ በጣም ነው የምወድሽ እግዚአብሔር ይባርክሽ ጽዬ እና በቃ ዘመሪልንና እንጨርሳለን እሺ እንግዲህ አሁን መዘምርላችሁ መዝሙር ከልጅነቴም ጀምሮ መወደው መዝሙር ነውና የዛኔ ምን ገጥሞኝ እንደመዘምር አላቅም አሁን ቦታውን ያገኘው መዝሙሩ ይመስለኛል ያኔ የገጠመኝ ነገር የለም ግን በጣም ወደዋለሁ መዝሙሩን የሳሙኤል ቦርሳሞ መዝሙር በሄድኩበት መንገድ ሁሉ የሚለውና በጣም ወደው መዝሙር ነው በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ያንን ገደሉን ተሸክሞ ይላሻገረ እኔን ባቅፉ ሰብስቦ ባላንጣይን አሳፈረ ምስጋናዬ አይነስበት ልወድሰው በዝማሬ ደስታዬን በፊቱ ገልጻለሁ እንዴት ችዬ ዝም እላለሁ ያደረገልኝን እያሰብኩ ለልዑል አምላክ እሰግዳለሁ
ኤልሮይ ኤልሮይ የሚያየኝን አየው ኤልሮይ ኤልሮይ የሚያየኝን አየው እቶኑ እጥፍ ቢነድም እንዳይፈጀኝ ተጠንቅቆ ያለሱ ምንም እንዳልችል ገና አስቀድሞ አውቆ በለቅሶ ፈንታ ደስታ በሐዘን ምድር እፎይታ የለወጠልኝ አምላኬ ይክበርልኝ የኔ ጌታ ደስታዬን በፊቱ ገልጻለሁ እንዴት ችዬ ዝም እላለሁ ያደረገልኝን እያሰብኩ ለልዑል አምላኬ ሰግዳለሁ ኤልሮይ ኤልሮይ የሚያየኝን አየው ኤልሮይ ኤልሮይ የሚያየኝን አየው እንግዲህ በሄድኩበት መንገድ ሁሉ ያተረፍኩት የሚያየኝን ማየት ብቻ ነው አሜን አሜን ዋው ጌታ ኢየሱስ ይባርክሽ ምሩዬ አሜን አንቺ በጣም ብርቱ ጀግና ሴት ነሽ ለኛ በጣም ብርቱ በጣም ትልቅ ነገር ነው ያስተላለፍሽልን ጌታን በዚህ ሁሉ መከራ ውስጥ ማየት ማግኘት መቻል ቀላል አይደል ትርፋችን ኢየሱስ ስለሆነ ደግሞ ኢየሱስን ስላተረፍሽ አንቺ እድለኛ ነሽ እኛም አንቺን ስላወቅሽ እድለኛ ነንና ተባረኪልን ከዛዚህ ድረስ አስበሽ መተሽ ፕሮግራማችንን ከኛ ጋር ለማሳለፍ ስለመጣሽ ጌታ ኢየሱስ ይባርክሽ ተባረኪ ወደ ተመልካቾቻችን በጣም ቆንጆ ቆይታ ነበረን እኛ ተባርከናል እናንተም እንደተባረካችሁ እርግጠኛ ነን እንደገና አስተያየቶቻችሁንም ጥያቄዎቻችሁንም በስልክ ቁጥሮቻችን እንድታስቀምጡልን እየጠየቅናችሁ የዛሬውን ፕሮግራም በዚህ እንጨርሳለን መልካም ጊዜ ይሁንላችሁ